ሰላም ጤና ይስጥልኝ የተከበራችሁ ደንበኞቻችን እንዴት ናችሁ? ሁሉ ሰላም? በውጭም በአገር ውስጥ የምትገኙ ኢትዮጵያውያን እንዴት ናችሁ? ሁሉ ሰላም ነው ወይ? እኛ ቤስት አረቢያን መጅሊሶች ዛሬ ደግሞ የተለያዩ አይነት ዋጋዎች ልነግራችሁ ከነ ሙሉ ዝግጅታችን ጨርሰን መጥተናል። ዛሬ የምናወራበት ጉዳይ ስለ መጅሊስ ዋጋ በአዲስ አበባና በሌሎች ከተማዎች ያሉ ዋጋ ነው። ለምሳሌ ይህን ቪአይፒ መጅሊስ በአዲስ አበባ ከ32000 እስከ 36000 ብር ይገኛል። በአዲስ አበባ ከተማ ማለት ነው ካሉ መጅሊስ ቤቶች በሙሉ ማለት ነው። በአዳማ ከተማ ደግሞ ከ28000 ብር በታች ይገኛል። ከ25 እስከ 28000 ብር ምክንያቱም ያዋጋው ልዩነትም ስላለው ይኸው እንደነዚህ አይነቶቹ ማለት ነው። በሻሸመኔ ደሴ በኩል ያሉት ደግሞ ከዛ በታች ትንሽ የመቀነስም የሚጨመርም አላቸው አንዳንዴ። ምክንያቱ ያው ተመሳሳይ ናቸው ከአዳማ ጋር ያላቸው ኮኔክት። ምክንያቱ አብዛኞቹ ስራዎቹ ከአዳማና ከአዲስ አበባ ስለሚሄዱ እነዚህን የመሳሰሉ ቪአይፒ ጽድት ያሉ በእርግጥ ክፍለ ሀገር የሚሄዱት ከአዲስ አበባ ናቸው። ምክንያቱም መነሻ ሁሉም ነገሩ አዲስ አበባ ስለሆነ ባለሙያዎችም ብዛት ያሉት አዲስ አበባ ስለሆኑ ክፍለ ሀገሮቹ አይሰሩም ማለት አይደለም፣ ይሰራሉ። ግን አንድ ሙያ በራሱ ባለሙያ ሲሰራና አዲስ ጀማሪ ሲሰራው አንድ አይነት ስላልመጣ ስለማይመጣ ለዚህም ነው በጣም ልምድ ያለው ብዙ ጊዜ የቆዩ ባለሙያዎች ያሉት አዲስ አበባና አዳማ ናቸው። ስለዚህ ለዛም ነው ክፍለ ሀገር ያሉ ሰው እኛ አዳማ ወይም አዲስ አበባ የተሰራ ነው እንጂ እዚሁ ሀገር የተሰራ ነገር አንፈልግም ይቅርብን ብሎ ሁሉም ያው ከሴልሱም ከምናምን ከምናሰባሰቡ መረጃዎችም በዚህ ምክንያት ነው የሚመጡ። ኢቭን ሻሸመኔ ሌላም ቦታ ሄዳችሁ ብትጠይቁ ለኛ የሚደውሉልን ከአዲስ አበባ ከሆነ ብሎ ነው እኛ ጋር መጥተው የሚገዙት። ስለዚህ የተለያዩ የመጅሊስ ውጤቶች በጣም ጥራታቸው የጠበቁ መጅሊሶች ከፈለጋችሁ አዲስ አበባም አዳማም አለን። እኛ ሁለቱም ብራንች ላይ አለን። ክፍለ ሀገርም ማዘዝ ትችላላችሁ። ግን ያለው ነገሩ ሪሊው እናውራ ከተባለ የባለሙያ ችግር ነው እንጂ ሌላ ምንም ችግር አይኖርበትም። ምክንያቱም ባለሙያ አዲስ አበባ ያለውና ሻሸመኔ ያለው ባለሙያ አንድ አይደለም። ደሴና አዳማ ያለው ባለሙያ አንድ አይደለም። አንድ ስራ ከቆየንበት ከመቆየት አንጻር ነው ከቆይታ አንጻር ነው ሁሉም ነገሩ ጥራቱም ውበቱም አሰራሩም ዲዛይኑም የሚወስነው። ስለዚህ ጥራት ያላቸው መጅሊሶች ያሉበት ቦታ እነዚህን ይመስላል። የዋጋቸው ዲፈረንስም ይሄን ይመስላል። የዋጋ ዲፈረንስ ያመጣው ደግሞ አንድ ነገር ልንገራችሁና እንትናችን እንጨርስ። ዋጋው አዲስ አበባ እንደዚህ የሆነበት ምክንያት የዋጋው ንረቱ፣ የቤት ኪራይ፣ የሁሉም ነገር በጣም ኦቨርታይም ስለሆነ በጣም ጭማሪ ስላለ ከሌሎቹ ጋር ለዛም ነው ዋጋው በጣም የሚጨምረውና ሌሎች ክፍለ ሀገሮች ለምሳሌ አዳማ ቆንጆ ነው ያለው የኑሮ ሁኔታው፣ ቤት ኪራይ ምናምን ደህና ነው። ሌሎች ክፍለ ሀገሮች ብትሄዱ መጨረሻ እንደ አዲስ አበባ አይደለም እና በዚህ ምክንያት የዋጋዎቹም የባለሙያዎቹም የሁሉም ነገር የሚገኝበት ኢቭን ማሽን የሚገኝበት አዳማ አዲስ አበባዎች ናቸው የተወሰኑ ናቸው። አሁን ወደ ክፍለ ሀገር እየሄዱ ያሉት እንጂ የሲኤንሲ ጌጦች የሚገኙበት ራሱ እዚህ ከተማ ውስጥ ናቸው። ጨርቆቹ ከአዲስ አበባ ነው የሚሄዱት። ቦንዶቹ፣ ስፖንጆቹ ሙሉ ወጪው ከአዲስ አበባ ወይም ከአዳማ ነው የሚሄደው። አዲስ አበባ ያው ወደ ደሴ፣ ወደ ባህር ዳር፣ ወደ ተለያዩ አማራ ክልሎች ያሉ እስከ ጅማ ድረስ ይሄዳሉ። አዳማ ደግሞ ወደ ሻሸመኔ፣ አሰላ፣ አፋር፣ ድሬዳዋ እነዚህ ከአዲስ አበባ ከአዳማም ይጫናሉ። ከአዲስ አበባ ይሄዳሉ። አብዛኞችን ከአዳማ ነው የሚሄዱት እና የዛሬ የነበረን ቆይታ ይሄንን ይመስላል። የተለያዩ የመጅሊስ አይነቶች ስትፈልጉ ደውልልን። በ0933 88 77 77 ደውላችሁ አናግሩን። ጽድት ያሉ ጥራታቸው የጠበቁ መጅሊሶች አሉን። ደግሞ ይህን ቻናል ሰብስክራይብ አድርጉልን። ያው ቆይተናል ከከፈት ነው፣ ግን እንደዚህ አይነት ረዘም ያሉ ቪዲዮዎች ለቅበት አላቅም። ሰብስክራይብ እያደረጋችሁ ጠብቁን። የተለያዩ ነገር የምፈልጉት ነገር ካለ ግዴታ ለመግዛት አይደለም ጠይቁን። በኢሙም ቴሌግራም በተለያዩ በፈለጋችሁ ሶሻል ሚዲያ ላይ ታገኙናላችሁ። ለምትፈልጉት ነገር ጠይቁን። ሁሉም በእጃችን ነው አለ። ሬዲ አድርገን እነግራችኋለን። መረጃ አለን ሁሉም ነገሩ። ስለዚህ በተለይ ደግሞ በውጭ ሀገር የምትኖሩ ኢትዮጵያውያን በውጭ ሀገር የምትኖሩ ሙሉ መረጃዎችም ከፈለጋችሁ ደውል፣ ቸክ አድርጋችሁ ግዙ። ምክንያቱም በሶሻል ሚዲያ ብዙ ነገር አለ። ቤት ቁጭ ብሎ ከሰው ተቀብሎ የሚሰራ ሰውም አለ። ልክ እንደኛ ደግሞ አምረቻው ሁሉ ነገር ኖሮት ደግሞ የሚሰራም ሰው አለ። ስለዚህ እነዚህ ስገዙ ምክንያቱም እኔ ጋር ብዙም እያጋጠመኝ ስለሆነ ነው። ቸክ አድርጋችሁ ያለው ነገሩ እንዴት ነው የተለያዩ ማስረጃዎች መያዝ ስላላችሁ በዚህ ሰዓት ኢትዮጵያ ውስጥ ጥሩ ነው ያለው።
የናሽናል አይዲ አለ። የተለያዩ ምክንያቶች መረጃዎች መያዝ ትችላላችሁ። ስለዚህ በዚህ ምክንያት አጣርታችሁ በደንብ ለመግዛት ሞክሩ። ምክንያቱ ተበልተናል እንደዚህ ሸወዱን የሚሉ ነገሮች ስላሉ በተለይ ደግሞ ይሄ የቤት እቃ ስለሆነ ቶሎ በአንድ የሚያልቅ ነገርም ስላልሆነ ለአመታት የሚቆይ ስለሆነ የቤት ውበት ግርማ ሞገስም ስለሆነ በደንብ ቸክ አድርጋችሁ ግዙ። ያለውን ነገሩ ይህንን ይመስላል። ለሌላ አዳዲስ ነገሮችም በኮሜንት ላይ አሳውቁን። መልካም ቆይታ። እናመሰግናለን። ቴሌግራም ቻናላችን አለ ላይ ሊንክ አስቀምጬላችኋለሁ። ቲክቶክም አለ። ዩቲዩባችን ሰብስክራይብ አድርጉ። መልካም ቆይታ። እናመሰግናለን። እንወዳችኋለን። ባይ ባይ።